በ24 ሰዓት ውስጥ ዓለም ላይ የተሰሙ ዋና ዋና ዜናዎች። የጀርመን ጦር ከሁለተኛው የዓለም ጦርነት በኋላ በታሪክ ለመጀመሪያ ጊዜ የጦር ታንኮቻቸውን ወደ ሩሲያ ድንበር ማስጠጋታቸው ተሰምቷል። ይህን ጉዳይ አስመልክቶ ከራሽያ በኩል ምንም አይነት መግለጫ እስከዚህ ሰዓት ድረስ አልወጣም። የአሜሪካው ፕሬዚዳንት በአይፎን አምራች ድርጅት ላይ የ25% ታሪፍ እንደሚጥሉ አስጠንቅቀዋል። ፕሬዚዳንቱ ይህንም ያሉበት ምክንያት የአይፎን ምርቶች በአብዛኛው የሚመረቱት በቻይና ውስጥ ነው። ስለዚህ አምራች ድርጅቶች ወደ አሜሪካ የማይመለሱ ከሆነ ወይም ደግሞ ወደ አሜሪካ የማይመጡ ከሆነ ድርጅቱ ላይ የ25% ታሪፍ እንደሚጥሉ አስጠንቅቀዋል። እስራኤል በሰሜን ጋዛ ተፈናቃዮች በሚኖሩበት አካባቢ ላይ የድሮን ጥቃት ወስዳለች። በጥቃቱ እስከዚህ ሰዓት ድረስ ጉዳት የደረሰባቸው ሰዎች ቁጥርና የሞቱ ሰዎች ቁጥር ምን ያህል ነው የሚለው መረጃ በይፋ አልታወቀም። ዩክሬንና ሩሲያ ከሁለቱም በኩል 270 የጦር ምርኮኞች ልውውጥ አድርገዋል። ከነዚህም ቁጥር ውስጥ እንግዲህ 120 የሚደርሱት ሲቪሊያን ናቸው ተብሏል። ሁለቱ ሀገራት ባለፈው ሳምንት በቱርክ ውይይት አድርገው ነበር። በዚህም ውይይታቸው ወቅት 1000 የሚደርሱ የጦር ምርኮኞችን ልውውጥ ለማድረግ ከስምምነት ላይ መድረሳቸው የሚታወስ ነው። ህንድ ከፓኪስታን ጋር ምንም አይነት የንግድ ልውውጥ እንደማታደርግና በቁጥጥሯ የሚገኙ ወንዞች ወደ ፓኪስታን እንዲፈሱ እንደማትፈቅድም ጭምር ተናግራለች። ዓለም ላይ የተከሰቱ የ24 ሰዓት መረጃዎች በየጊዜው ስለመለቅ መረጃው እንዲደርሷችሁ ፎሎ ማድረግ እንዳትረሱ።